በመጠን ኑሩ ይላል። ወገኖቼ በመጠን መኖርን እንልመድ። ብዙዎቻችን የምንጨነቀው ሁሉ ጊዜ የጎደለንን እንጂ ያለንን ነገር መቁጠር ስለማንችል እኮ ነው። ወገኖቼ ማታ ማታ ቤታችሁ ገብታችሁ ገንዘባችሁን ኪሳችሁን ቼክ ታረጉ የለ? ነጋዴዎች ባላንሳችሁን ቼክ ታረጉ የለ? ባላንስ እያላችሁ አካውንቶቻችሁን ትጠይቁ የለ? በየወሩ ባንክ ሪኮንሲሌሽን ታሰሩ የለ? ታውቁ የለ ያላችሁንና የሌላችሁ? ለምንድን ነው የምትወዳደሩት ከሌሎች ጋር? እናንተ ባላችሁ በመጠን መኖርን አትለምዱ? በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። መጠኑን የሚያውቅ ሰው አይታወክም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬያለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው። የእግዚአብሔር ቃል የሚለው የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቃለህ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ የሚያውክህን ነገር በሙሉ። ይበቃኛል ማለት ወጣቶች ኑሮዬ ይበቃኛል ማለት ማትረፊያ ነው። ይበቃኛል፣ የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው ጆን ዘክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምን ነው የምትጨነቁት? ለማጌጥ ለማሸብረቅ? ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር አትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖሩ። ኑሮ ይበቃ በመጠን መኖርን መልመድ። በመጠን መኖርን መልመድ። አለመፎካከር፣ ዓለሙን እያያችሁ አትባክኑ። ጭንቅ አትበሉ። እናንተ ተረጋጉና ስከሩ። እግዚአብሔር የእውከት መንፈስ አልሰጠንም፣ የመረጋጋት መንፈስን የሰጠን። እየሌላችሁ እንዳላችሁ ይሰማችኋል። በዓለም ምኞት በአይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ሌላው መፍትሄ የሚሰጠው ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው ይላል። አሁን ያነበብኩላችሁ ማቴዎስ ምዕራፍ 6። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያረግም። መጨነቅ ያጎላል። መጨነቅ ያሳምማል። መጨነቅ አእምሮን ያውካል። መጨነቅ ጤናን ያሳጣል። መጨነቅ ውስጥን ይጎዳል። መጨነቅ ማህበራዊ ህይወትን ያቃውሳል። መጨነቅ ጥፋት እንድታጠፉ ይገፋፋል። መጨነቅ ጥሩ ውሳኔ እንዳትወስኑ ያረጋችኋል። መጨነቅ የአእምሮ ህመም ያመጣባችኋል። መጨነቅ ተስፋ ያስቆርጣችኋል። መጨነቅ ብቻነትን የበታችነት ስሜትን ይፈጥርባችኋል። ምንም የማይጎዳው ነገር አለ። ምንም ግን አትጨምሩም። ብዙ ነገር ግን ይጎልባችኋል።
ተጨንቆ ከቁመቱ አንድ ስንዝር መጨመር የሚችል ማን ነው? ማንም የለም። አትጨነቁ፣ አትጨነቁ፣ አትጨነቁ። ሌላው አንድ ወይም 2 ደቂቃ በተለይ ወጣቶች በዚህ ዘመን ተደጋገፉ፣ ተበረታቱ። በተለይ ክርስቲያኖች እርስ በርሳችሁ 3 የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንድናከፋፍል ነው ለኔና ለናንተ የተሰጠን። ብቻህን እንድትጨርሰው አይደለም እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው። እንድታከፋፍልለት ነው ወደ አንተ የመጣ። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው። በተለይ በዚህ ዘመን ዝም ብለን እንዲሆነ ብለን ማውራት አይደለም። የዚህ ማህበራዊ ሚዲያ እሱን አይደለም የሚያስፈልገው። አንድ ድሃ አለህ የምታበላው፣ አንድ የተጨነቀ ወጣት አለህ የምታሳርፈው። የክርስቲያኖች ሥራ እኮ ይሄ ነው። በጥንቱ ዘመን ምን ይደረግ ነበር መሰላችሁ? በየሳምንቱ በዕለተ ሰንበት ቅዳሴ በየአጥቢያ ቤተ ክርስቲያናት በጥንቱ ዘመን እምላችሁ በዚህ በቅርብ ዘመን አይደለም፣ ከሐዋርያት ዘመን በኋላ በነበሩ ዘመናት ነው። ሳንቲም ይሰበሰባል። ያ ሳንቲም በየአጥቢያው ያሉ ድሆችን ይረዳል፣ ያጠግባል። ለምንድን ነው ተስፋ የሚቆርጡብን ካላችሁ፣ ብቻችንን ገንዘቦቻችን የክርስቶስን ገንዘቦች ብቻችንን መጨረስ ያዘ። ምን ያደርግልሃል? ወንድምህ ተራቅቶ አንተ በተመቹ ኮንፈርቶች መካከል ብትመነሸነሽ ምን ያደርግልሃል? ክርስቶስ እርቃኑን ወድቆ አንተ ብታጌጥና ብታሸበርቅ ምን ይጠቅማል? ተረዳዱ፣ ተደጋገፉ። እንደውም አባቶቻችን መጽሐፍ የጧት ለማኝ ለማታ ለማኝ ያጉርስ ይላል። ለማኝ ለለማኝ፣ ነዳይ ለነዳይ እንኳን ያጉርስ። 3 የምትበሉ 2 የማብላት ልመዱ። እስኪ ይዛችሁ ውጡ ቁርሳችሁ፣ ይዛችሁ ውጡ ምሳችሁ። ዝም ብሎ ወንድሜ ነው፣ ዝም ብሎ ወገኔ ነው፣ ምንድን ነው ይሄ? ስጡ፣ አካፍሉ፣ ተረዳዱ፣ ተጋገዙ። እንባውን አብሱለት፣ የጎበጠ ጉልበቱን አቁኑለት፣ የተጣበቀ አንጀቱን ደግፉለት። አንድ ድሃ ይኖራ፣ 2 ድሃ አለ። በሳምንት የምታስበው በወር የምታስበው አለ። ገንዘብን ወደ ሰማይ ላከው። መልአከ ብርሃን ሰላማ እንዳሉት ገንዘባችሁን ወደ ሰማይ ላኩ። በጣም ድሃ ይረዱና ይደግፉ ነበር አሉ። እና እዛ አካባቢ የነበሩ ሰዎች መጥተው ምን ነው መልአከ ብርሃን፣ ምን ነው ገንዘቦትን እንዲያድርገው ጠሉት አሏቸው አሉ። መልአከ ብርሃን ምን አሉ? እኔም ልጆቼም ኋላ ወደ ምን ሄድበት ቦታ ቀድሜ ብሰደው ገንዘቤን ብጠላው ነው በወደው ነው አሉ። ቢወዱት ነው ቢጠሉት? ኋላ ወደ ምትሄድበት ላከው፣ ወደ ወደብ ላከው፣ ወደ ዋና አድራሻ ላከው። ተደጋገፉ። አንዳንድ ድሃ ቢኖራችሁ ምን ድሃ ይኖር ነበር? አንዳንድ ምስኪን ብታጎርሱ ምን ምስኪን ይኖር ነበር? እምትሰጡት እንኳን ብታጡ ፍቅር ስጡ። ዮሐንስ አፈወርቅ የሚለው 2 ዲናር የለህምን? 2 አይን አለ ይበት፣ 2 እግር አለ ጠይቅበት፣ ደግፈው፣ አይዞ በለው፣ አበርታው። ሱሳይድ በዛ፣ ምን በዛ። እና እኛ ሳንሰራ ላይ በዛ ነው። ምን አረግንኛ? ምን ሰራንኛ? ምን ተወጣንኛ? ምን ፈቀቅ አረግንኛ? ክርስትናው ምን ሰራ? ምን ውጤት አመጣ? አመት በዓል እየጠበቅን በበሬ ብናንበሸብሻቸው ምን ቁም ነገር አለው? አመት ሙሉ እስር በላቸው ሰብሰብ እያላችሁ። ሌላው ግን ስራ ስሩ ባካችሁ። ወጣቶች በርትታችሁ ስሩ፣ ጠንክራችሁ ስሩ፣ ብረሩ፣ ውጡ፣ ውረዱ። ገና ስራ ያልተጀመረባት ሀገር አለች። አውቃለሁ የማይመቹ ሁኔታዎች ይኖራሉ፣ ግን ግድ የላችሁም። ዛሬ እንጀምር፣ ነገ ይሳካል። ጥሩ ማይክሮ ፋይናንሶችን ፍጠሩ። ጥቂት ቆጥቡ፣ ጥቂት ቆምግቡ። አንዳቸው ሲነሱ ሌሎቻቸው ይተካሉ። አንዳንዶቻቸው ይደራጃሉ። እነሱ በሚፈጥሩ ስራ ሌሎች ይቀጠራሉ።
የምግብ መመገብ ፕሮግራሞች ይኖራሉ። ተስፋ ማይቆርጡ ልጆች ይኖሩናል። ተስፋ ማይቆርጡ ማይሰደዱ፣ ሳዑዲ ድንበር ላይ ማይገደሉ፣ ደማቸው ማይፈስ ከኛ ጋር መኖር የሚፈልጉ በመንፈሳዊ ሕይወትም በስጋዊ እናስተናግዳቸው ይኖራሉ። ጭንቀታቸውን እናቀልላቸዋለን። ሳንጎራረስ ሳንደጋገፍ እንደው መመጻዳደቅ፣ በመኪና ሸር እያሉ ማለፍ ብቻ፣ በቪላ ቤት ማስቀናት ብቻ፣ በጨርቅ መቀማጠል ብቻ፣ በሜካፕ መኖር ብቻ። ይሄ ክርስትና ነው። 8 ቢሊዮን ዶላር ለሜካፕ አወጡ ብላችሁ ለምን አውሮፓውያንን ታሟቸዋላችሁ? እኛስ ከዛ በላይ ቅምጥልነት ላይ አይደለንም ያለ ነው። ባካችሁ ስራ እንስራ። ይቆየን።